አንዲት የ10 ዓመት የዋህ ልጅ በየቀኑ በእግረኛ መንገድ ላይ ለሚገኝ የተራበ ልጅ ምግብ ትሰጠው ነበር። ወላጅ አልባው ልጅ አንድ ቀን ለልጅቷ እንዲህ አላት፣ አንድ ቀን በጣም ሀብታም ሰው ሆኜ እመለሳለሁና አገባሻለሁ። ከ15 ዓመታት በኋላ በዚያው መንደር ውስጥ አንዲት ውድ መኪና ቆመችና ከመኪናው አንድ ሰው ወረደ። እሱን ሲያዩ የሁሉም ሰው ዓይኖች በድንጋጤ ፈጠጡ። ጓደኞቼ፣ የዚህን ልብ የሚነካ ታሪክ ሙሉ እውነት ለማወቅ ቪዲዮውን እስከ መጨረሻው ድረስ ይመልከቱ። ላይክና ሰብስክራይብ ማድረግም እንዳይረሳ። በሙምባይ ሰማይ ጠቀስ ሕንፃዎች መካከል በሚገኘው የሲንጋኒያ ታወርስ የመጨረሻው ፎቅ ላይ ባለው ቢሮ ውስጥ የሰፈነው ጸጥታ በጣም ጥልቅ ከመሆኑ የተነሳ የሰዓቱ ቲክ ቲክ ድምፅ እንኳን እንደ ከባድ መዶሻ ይሰማ ነበር። ዛሬ የህንድ ስኬታማ የግብርና ቴክኖሎጂ ባለሀብት ተብለው የሚታሰቡት ኢሻን ሲንጋኒያ ከትልቁ ጠረጴዛቸው ጀርባ ተቀምጠው ነበር። ከፊታቸው ባለው ዘመናዊ ላፕቶፕ ላይ በሚሊዮን የሚቆጠሩ የንግድ ስምምነቶች ግራፎች ይበሩ ነበር። ነገር ግን ዓይኖቻቸው በቦታቸው ረግተዋል። በውጭ ኃይለኛ ዝናብ ይዘንባል። የደመናው ነጎድጓድም ኢሻንን ከዛሬው ብልጽግናቸው ነጥቆ ለዓለም ወደበቁት ነገር ግን ለራሳቸው መደበቅ ወደማይችሉት ያለፈ ትዝታ ይዟቸው ይሄድ ነበር። በኢሻን ዓይኖች ፊት አንድ ደብዛዛ ምስል መታየት ጀመረ። ዓመተ ምሕረቱ 1998 ሲሆን በጣም ሞቃት ከሰዓት ነበር። ያኔ የኢሻን ዕድሜ 12 ዓመት ገደማ ሳይሆን አይቀርም። መጠለያ የሌለውና ሆዱን የሚሞላበት አንዳችም መንገድ የሌለው ወላጅ አልባ ልጅ ነበር። በሰውነቱ ላይ በአቧራና በፀሐይ ቀለሙ የለቀቀ አንድ ያረጀ የተቀደደ ልብስ ነበረው። በመንደሩ የመንግሥት ትምህርት ቤት የብረት በር አቅራቢያ ባለ አንድ አሮጌ ትልቅ ዛፍ ጥላ ስር ተቀምጦ ነበር። የትምህርት ቤት የእረፍት ሰዓት ሊሆን ጥቂት ደቂቃ ቀርቷል። የኢሻን ሆድ በረሃብ ይቃጠል ነበር። ይህም ደጋግሞ ያሰቃየው ነበር። ባለፉት 2 ቀናት አንዳችም ነገር አልቀመሰም ነበር። በዚያኑ ጊዜ የትምህርት ቤቱ ደወል ተደወለ። ተን ተን ተን! አካባቢው በልጆች ጩኸትና ግርግር ተሞላ። ልጆቹ በደስታ ወደ ውጭ መውጣት ጀመሩ። አንዳንዱ ይሮጣል፣ አንዳንዱ ደግሞ ከጓደኞቹ ጋር ይጫወታል። ኢሻን በባዶ ዓይኖቹ ልጆቹን ይመለከት ነበር። ቅናት አልነበረውም። ነገር ግን ምነው የኔም ደብተር በነበረኝና በቤቴ የሚጠብቀኝ ሰው በኖረኝ የሚል ጥልቅ ሐዘን ነበር። በዚያኑ ጊዜ ዓይኑ አንዲት ትንሽ ልጅ ላይ አረፈ። ዕድሜዋ 10 ዓመት ገደማ ሳይሆን አይቀርም። ጸጉሯ በሁለቱ በኩል ተጎንጉኖ ፊቷ ላይ ንጹሕ ፈገግታ ይታይ ነበር። እሷ ሺቫኒ ነበረች። ኢሻን ከዛፉ ስር በችግር ተቀምጦ ዓይኖቹ በረሃብ መጎድጎዳቸውን አየች። ሺቫኒ እርምጃዋን አቆመች። ቀስ እያለች ወደ ኢሻን መጣች። ኢሻን ደንግጦ ዓይኑን አቀረቀረ። ምናልባት ሊያባረው የመጣ ሰው መሰለው። ምግብ አልበላህም? የሺቫኒ ድምፅ ኢሻን ከዚህ በፊት ሰምቶት የማያውቀው አይነት ጣፋጭነትና